ሰላም ክቡራን አድማጮቻችን እንዴት ቆይታችኋል? ዛሬ ደግሞ በአዲስ አጫጭር ልቦለድ ታሪኮች እንሆ መተናል። ከበረ ሚካኤል በኢትዮጵያ ስነ ጽሑፍ ታሪክ ውስጥ ገናና ከሆኑት ደራሲያን አንዱ ናቸው። ጥቅምት 23 ቀን 1909 ዓ.ም የተወለዱት ባለቅኔ የቤተ ክህነት ትምህርት ካገባደዱ በኋላ በአሊያንስ ፍራንሲስና በሳዛሪስት ሚስዮን ዘመናዊ ትምህርትን ተከታትሏል። የግሪክ፣ የሮማውያን፣ የእንግሊዝ፣ የፈረንሳይ፣ የጀርመን፣ የሩሲያና የጣሊያን በርካታ መጻሕፍት ከመረመሩም በኋላ 26 መጻሕፍትን ለወገኖቻቸው አበርክተዋል። የአዲስ አበባ ዩኒቨርሲቲ ለዚሁ ተግባራቸው የክብር ዶክትሬት ዲግሪ በ1990 ዓ.ም በሰጠበት ወቅት በድርሰቶቻቸው ውስጥ የሚታዩት የእነዚህ ታላቅ ደራሲ የሐሳብ መግለጫዎች ቃላት፣ ዘይቤዎችና ሌሎች የአጻጻፍ ስልት ገጽታዎች በኋላ ለመጡ ደራሲያን ያደረጉት አስተዋጽኦ ቀላል አይደለም። በተለይ በ1950ዎቹ ወዲህ የተነሱ በርካታ ደራሲዎች የእሳቸውን ድርሰቶች አንብበው በእሳቸው ድርሰቶች ስነ ጽሑፍን አውቀውና አጣጥመው ደራሲ ሊሆኑ በቅተዋል። ደራሲው ከዚህ ቀደም ካሳተሟቸው ስራዎች መካከል ብርሃነ ሕሊና፣ መጀመሪያ እርምጃ፣ ታሪክና ምሳሌ አንደኛ መጽሐፍ፣ ከይቅርታ በላይ፣ የትንቢት ቀጠሮ ወይም ቲያትር፣ የቅጣት ማዕበል፣ ሮሚዮና ጁሊየት፣ አኒባል፣ የቅኔ ውበት፣ የዓለም ታሪክ፣ የእውቀት ብልጭታ፣ ኢትዮጵያና ምዕራባዊ ስልጣኔ፣ ጃፓን እንደምን ሰለጠነች፣ ትልቁ እስክንድር ወይም የህይወቱ ዜና፣ ታላላቅ ሰዎች የሚሉ ናቸው። ከእነዚህም ውስጥ አንዱ የሆነውን ታሪክና ምሳሌ የሚለውን ቁጥር 1 መጽሐፋቸውን በትረካ ይዘን መጥተናል። ደራሲ ከበረ ሚካኤል፣ ተራኪ በእምነት አማራ ነኝ። ቻናሉን ሰብስክራይብ ማድረግ እንዳይረሳ። ወደ ታሪኩ እናልፋለን። አብራችሁን ቆዩ። ግርማዊት ንግሥት እቴጌ መነን ትዕግስት፣ ትህትና፣ የመልክ ውበት ከደግነት የተሰጣቸው የእውነተኛ መልካም ርግብ ናቸው። ካምባሰሉ ርዕሰ መኳንንት ከጃንጥራር አስፋውና ከሁሉ ባላልጋ ከንጉሥ ሚካኤል ልጅ ከልዕልት ወይዘሮ ስየኝ እቴጌ መነን ተወለዱ። ግርማዊት እቴጌ መነን በ1993 ዓ.ም ለታላቁ ለስመጥሩ ለልዑል ራስ መኮንን ልጅ ለቀዳማዊ ኃይለ ሥላሴ ተድረው ልዑላን መሳፍንትን ወልደዋል። ልዑላን መሳፍንት ልዕልት ተናኘ ወርቅ፣ መርድ አዝማች አስፋወሰን፣ ልዕልት ፀሐይ፣ ልዑል መኮንን፣ ልዑል ሳህለ ሥላሴ የኢትዮጵያ መመኪያና የኢትዮጵያ ክብር ናቸው። ግርማዊት እቴጌ መነን በመልካም ሐሳብና በቅድስና ይኖሩ ስለነበር በ1922 ዓ.ም እቴጌ መባል የተገባቸው ሆኗል። ግርማዊት እቴጌ መነን የግርማዊው ንጉሠ ነገሥትና የልዑላን ልጆቻቸውን ጤና ከመጠበቅ በላይ ብዙ ድሆችን ይረዱና ችግረኞችንም ያጽናኑ ነበር። ግርማዊት እቴጌ መነን በ1926 ዓ.ም እንደ ንግሥተ ሳባ ወደ ኢየሩሳሌም እጅ ሊነሱ ሄደው ነበር። በገዳመ ዮርዳኖስም ለሀገራቸው ለኢትዮጵያ ታላቅ መታሰቢያ የሚሆን ቤተ ክርስቲያን አሰርተዋል። ይልቁንም በኢየሩሳሌም ላሉ ገዳማትና ችግረኞች ብዙ የቸርነት ሥራ ሰርተው ለሀገሩ ሕዝብም በጎ ምግባር አሳይተው ለኢትዮጵያውያን ነገሥታት ጠባይ ምስክር ሆነው ተመልሰዋል። ግርማዊት እቴጌ መነን እግዚአብሔርን የሚፈሩ ጸሎትም ሲያዘወትሩ ለሕዝባቸውም እጃቸው ለጋስ ልቦናቸውም አዛኝ ሆኖት የሚኖሩ ርኅርኅት ንግሥት ስለነበሩ የኢትዮጵያ ሴቶች ልጆች በትምህርት በእውቀት ሰልጥነው ለሀገራቸውና ለንጉሠ ነገሥታቸው አገልጋዮች እንዲሆኑ ብለው የተለየ ትምህርት ቤት አሰርተውላቸዋል። በትምህርት ቤት የሚማሩ ሴቶች ልጆች ሁሉ ግርማዊት እቴጌ መነን ያደረጉላቸውን ውለታ አይረሱም። ወንዶች ልጆች ተምረው ሴቶች ልጆች ሳይማሩ ይቀሩ በአንድ ዓይን እንደ ማየት አይነት መሆኑን ተረድተው የኢትዮጵያ ሴቶች ልጆች ሁሉ በትምህርት እንዲያርጉ ዋና ምኞታቸው ነበር። ሴቶችም በዘመናዊ ስልጣኔ እየገፉ ሄደው ለተማሩ ባሎቻቸው ድጋፍ፣ ለሀገራቸው ልማት፣ ለመንግስታቸው ኩራትና ትምክህት እንዲበቁ ይጥሩ ነበር። ግርማዊት እቴጌ መነን በ1994 ዓ.ም የካቲት 8 ቀን ከዚህ ዓለም በሞት ተለዩ። ልዑል ሳህለ ሥላሴ በ1923 ዓ.ም ከግርማዊ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴና ከግርማዊት እቴጌ መነን ተወለዱ። አስተዳደጋቸው በእውቀትና በትምህርት ስለሆነ ከልጅነታቸው ጀምረው ለሀገራቸውና ለውጭ ሀገር ትምህርት በመትጋታቸው ለኢትዮጵያ ሕፃናት ሁሉ እጅግ አድርጎ ትጋትና ትባት የሚሰጥ አርአያ ሆነዋል። ይህንንም እየተመለከተ የኢትዮጵያ ሕዝብ ሁሉ ልዕልና ያላቸው መስፍን ይሆኑልናል እያለ በብርቱ ናፍቆት ይጠባበቃቸው ነበር።
ልዑል ሳህለ ሥላሴ ለግርማዊ አባታቸውና ለግርማዊት እናታቸው ለመላው ለኢትዮጵያ ልጆች ተወዳጅ መስፍን ነበሩ። ወጣቱ መስፍን በ1994 ዓ.ም ሚያዝያ 16 ቀን ከዚህ ዓለም በሞት ተለዩ። አገር ማለት ምን ማለት ነው? አገር በታሪክ፣ በቋንቋ፣ በሃይማኖት፣ በልማድ፣ በተስፋ፣ በደስታና በመከራ ተሳስሮ የሚኖር አንድ ወገን የሆነ ሕዝብ የሚኖርበት የዓለም ክፍል ነው። አገር ማለት አያት ቅድመ አያት የተወለዱበት አርገውም በጀግንነት ከውጭ ጠላት እየተከላከሉ ለሕዝብና ለመንግስት የሚጠቅም ሥራ ሰርተው እድሜያቸው ሲደርስም ልጆቻቸውን ተክተው የተቀበሩበት ጉድጓድ ነው። በመወለድ እትብት በመሞት አካል ከአፈሩ ጋር ስለሚዋሃድ የአገሩ አፈር ሕዝቡ በላዩ የሚኖርበት ማለት ነው። እግዚአብሔር ከምድሯ ፍሬ ሕይወት እንዲገኝባት በማድረጉ አገር እያጠባች የምታሳድግ ፍቅሯ በአጥንት በሥጋ ገብቶ የማይደመሰስ የሆነች እናት ማለት ነው። ከልጅነት ጀምሮ ወንዙን፣ ተራራውን፣ ሜዳውን፣ ቆላውንና ደጋውን በማየት ስለማደግ አባቶች በሕይወትና በሞት የሰሩበት ደግ ሥራ በአይምሮ ታትሞ ስለቀረ በአገር እስካሉ ሲታይ በስደት ሲሆኑ ሲታሰብ ፍቅርና ናፍቆት የሚያሳድር አገር ነው። አገር አባት፣ እናት፣ ዘመድ፣ ምግብ፣ ጌጥና ሀብት በመሆኑ ድህነትና ጥቃት በመጣ ቁጥር እስከ ሞት ድረስ እንዲሰራበት ከአያት ከቅድመ አያትና ከአባቶች በጥብቅ የተሰጠ ያደራ ገንዘብ ነው። አንድ ሰው ሕዝብ ማለት ምን ማለት ነው ተብለው ሲጠየቁ እንዲህ ነበር የመለሱት። ሕዝብ ማለት በአንድ አገር፣ በአንድ መንግስት፣ በአንድ ሰንደቅ ዓላማ፣ በአንድ ሕግ ጥላ ተሰብስበው የሚኖሩ ሰዎች ማለት ነው። አንድ ሕዝብ በትውልድ በቋንቋና በሃይማኖት መገናኘት ብቻ ሳይሆን ባለፈው ኑሮ ደስታንና መከራን በአንድነት የተካፈለ፣ በአስተዳደሩም በልዩ ልዩ ሥራ የተሳሰረ፣ ለወደፊትም እሰራዋለሁ በሚለውና ስለ ሀገሩና ስለ መንግስቱ ያለው ተስፋ አንድ የሆነ ማለት ነው ነበር ያሉት። ሰንደቅ ዓላማስ ያሉ እንደሆነ ሰንደቅ ዓላማ የነጻነት ምልክት፣ የአንድ ሕዝብ ማህተብ፣ የህብረት ማሰሪያ ጥብቅ ሐረግ ነው። ተመልከት ዓላማህን፣ ተከተል አለቃህን። ነጋሪቱ እየተጎሰመ ሰራዊቱ እየተመመ ሲሄድ ሰንደቅ ዓላማ ትዕምርተ ኃይል፣ ትዕምርተ መዊዕ ነው። ሰንደቅ ዓላማችን አረንጓዴ፣ ቢጫና ቀይ ሲሆን ሦስት ቀለማት ናቸው። ምሳሌያቸውም አረንጓዴው ተስፋ፣ ልምላሜና ሀብት፣ ቢጫው ሃይማኖት፣ አበባና ፍሬ፣ ቀዩ ደግሞ ፍቅር፣ መስዋዕትነትና ጀግንነት ነው ይላሉ አባቶቻችን። ንጉሥስ ያሉ እንደሆነ ደግሞ ንጉሥ ማለት የሕዝብ እረኛ፣ የፍርድ ሚዛን፣ የሃይማኖት ጠባቂ፣ የአስተዳደር መሪ፣ የአንድነት ማሰሪያ፣ የጦር ሰራዊት ጠቅላይ፣ የሀገር ኩራት፣ የታሪክ መገናኛ፣ የጀግንነት የበጎ ሥራ ሸላሚ ንጉሥ ነው። ንጉሥ በመቀባቱ ሕዝብን ለመጠበቅ ሕግና ሥርዓትን ለማስፈጸም ከእግዚአብሔር አደራ የተቀበለ አባት ነው። ለንጉሥም የማይገዛ ለፈጣሪው የማይገዛ መሆኑ በቅዱሳት መጽሐፍት ተጽፏል። ንጉሥን ማክበር ማፍቀርና ትእዛዙን መፈጸም ለኢትዮጵያ ልጆች ሁሉ የተቀደሰ ሥራ ነው። እግዚኦ ኩነኒከ ሀቦ ለንጉሥ ወጸደቀ ከኒ ለወልደ ንጉሥ ይላል ግዕዛችን። የተሰወረ ምስጢርና የረቀቀ ሐሳብ ሁሉ ጉልህ ሆኖ የሚታይ በምሳሌ ሲነገር ነው። አባቶቻችንም ነገር በምሳሌ ጠጅ በብርሌ እያሉ ከብዙ ኅብረ አምሳል ተለቅመው በልዩ ልዩ አነጋገር ተቀመመው የተጻፉ ብዙ ምሳሌዎች ትተውልናል። ጥንት እስከ ጥንት በየሀገሩ የተነሱት ለዓለምን ብርሃን የሆኑ ታላላቆች መምህራን ሁሉ ሲያስተምሩ በምሳሌ ነው። በአንድ ጊዜ አንድ ነገር ስትሰራ ስራ፣ ስትጫወትም ተጫወት። የተድላና የደስታ መንገድ ይህ ነው። የምታደርገው ነገር ሁሉ አስተውለህ አድርግ። በችኮላ የተደረገ ነገር ሁሉ ከቶ በትክክል አይሰራም። ያም ቢሆን ደህና ሆኖ ይደረግ። ብዙዎች ሊመሰክሩለት የሚችሉ መልካም ሥርዓት ነው። ጊዜ አይታመንም፣ ቶሎ ያልፋል። እንግዲያስ ስትሰራ ስራ፣ ስትጫወትም ተጫወት። ጊዜው ይበራል፣ ደቂቃውም ያልፋል። አንድ ሰዓት ሆነ፣ ቀኑ በረረ፣ ሌሊቱም ቀረበ። አንድ ሳምንት ሄደ፣ ወሩም
ዓመቱም አለፈ። ዘመኔ ከሚሮጥ ሰው ይፈጥናል። ንስር የሚበላውን አይቶ እንደሚበር እንደምትፈጥን መርከብ አለፈ፣ ኮበለለ፣ መልካም ነገርም አላየም። ጨዋታ የሚወድ ልጅ። ብራ የሆነ አንድ የበጋ ቀን ነበርና አንድ ትንሽ ልጅ በእናቱ ፍቃድ ወደ ተማሪ ትምህርት ቤት ተልኮ ሄደ። እርሷ ግን ጨዋታ እንዲወድ አላወቀችምና እህቱ ከእርሱ ጋር እንድትሄድ አዘዘች። ቀኑም ሙቀት ነበርና ልጇ አንስቶ እህቱን ወደ ተማሪ ቤት ከመሄድ ይልቅ ብንጫወት እጅግ መልካም ነበር አላት። እርሷ ግን እንኳን አይደለም አሁን ለጨዋታ ጊዜ የለኝምና አንተን ወደ ተማሪ ቤት ካደረስኩ በኋላ ጥጥ፣ ሐርና መርፌ ሌላም ብዙ ነገሮች ለእናታችን እንድገዛላት ወደ ከተማ አሻግራለሁ። ምግብ ለማግኘትም ገንዘብ እንድናገኝ ግድ ስራዬን እሰራለሁ አለችው። ከዚህ በኋላ ይኸው ልጅ አንዲት ንብ ከአበባ ወደ አበባ ስትበር አየና ንብ ለመሆን እወዳለሁ፣ እርሷ ስራ የላትም እኔም ስራ የለኝም አለ። እህቱ ግን ዋይ ብላ ንቢቱ እኮ ሰነፍ አትምሰልህ፣ ማር ታገኛለች፣ አበባን በሌለ ጊዜ ለክረምት እንዲሆናት ትሰበስባለች፣ ንቢቱ አውሏን ይዛ ወደ ቀፏ ትመለሳለች አለችው። ወዲያውም አንድ ወፍ ስትዘፍን ሰማና ይቺ ወፍ በእርግጥ አሁን ስራ የላትም፣ ቀኑንም ሁሉ መልካም ዘፈን ትዘፍናለችና በዛፉ ስር ተቀምጠን እርሷን ብንሰማ እወዳለሁ አለ። እህቱን መልሳ ወፊቱ ትበራለች፣ ገለባውንም ሰብስባ አሁን ወደ ጎጆዋ ትወስዳለች፣ በላባና በገለባ በቅርንጫፍም ጎጆዋን ትሰራለች፣ ስለዚህ ለመስነፍ ጊዜ የላትም አለችው። ሄደውም ሳይጨርሱ በመንገድ አጠገብ አንድ ውሻ ባየ ጊዜ ይህ ውሻ የሚያደርገው አንዳች ነገር ያለ አይመስለኝም፣ ስለዚህ ከእርሱ ጋር ለመጫወት አይፈቀደልኝምን እያለ ሲነጋገር ወዲያው አንድ ሰው አፏጨ። ውሻውን ፈጥኖ ተነሳና በጎቹን ወደ ገበያ ሊወስድ የሚነዳውን ሰውዬ ለመርዳት ሄደ። እንደገናም ልጁ እልፍ ሲል አንድ ፈረስ በመስክ ሲግጣየና ይህ ፈረስ የሚያደርገው የለውምና ስለዚህ እሱ ጋር ሄጄ እጫወታለሁ አለ። ግን ጥቂት ወደፊት እንደተራመደ ሰውየው ልባብ ይዞ ቀረበና ፈረሱን ለበበው። እንዲህም እያደረገ ልጁን ጠራና ልጅ ሆይ ፈረስ ያርሳል ይተልማልም፣ ገንዘብም እንዳገኝ ገረማ፣ ገብስ፣ ስንዴ ፈጭቶ ለመሸጥ ግድ ያስፈልገናል ብሎ መንገዱን ቀጠለ። ከዚህ በኋላ ይህ ልጅ ንብ፣ ወፍና እንስሳ ሥራ እንዳላቸው ባየ ጊዜ እህቱን እንዲህ አላት፣ እህቴ ሆይ እንዲህስ ከሆነ እኔም ወደ ተማሪ ቤት ሄጄ ትምህርቴን አጠናለሁ። ወደ ቤቴም ስመለስ ሳልተኛ ረጅም ጊዜ ከባልንጀሮቼ ጋር ለመጫወት እናቴ ትፈቅድልኛለች። እንዲህም እያለ ወደ ተማሪ ቤቱ ሮጠ። እህቱም ከእርሱ ስለተለየች መልእክቷን ለማድረስ ደስ እያላት ሄደች። ሰነፍን የሚወልድ ሐዘን ይሆንበታል። ይቅርታ፣ በክፉ ጠባይ እግዚአብሔር እንደበደል አስብ። ሌላውን ይቅር ካላልክ ኃጢአትህን ይቅር እንዲልህ ልትለምነው እንዴት ይቻልሃል? ይቅር እንዲሉ ይቅር በል። ነቢቱ ቀኑን ሁሉ ስትሰራ ስትደክም፣ ውሻው ጌታውን ሲያገለግል፣ ሌላውም እንስሳ ሰውን ሲረዳት ያለ። አንተስ ለእናትህና ለእህቶቼ ምን ልታደርግላችሁ ታስባለህ? የአዱኛ መለወጥ። አንድ የምስራቅ ጦረኛ ጎበዝ ንጉሥ ብዙ ጦር ድል አድርጎ ብዙ ሀገርም አሸንፎ አስገብሮ ይኖር ነበር። ፍዳ አይቀርምና በመጨረሻው በአንዲት ትንሽ ጦርነት ተሸንፎ ድል ሆኖ ተማረከ። እዚያው ከተማረከበት ቦታ ሆኖ ረሃብ ይዞት ነበር። ረሃቡን እንዲያበርድለት አንድ ወታደር የተራ ወታደር ምግብ ሲያሰናዳለት ሳለ መቀመጫውን አዋራ ላይ አድርገው አግድም አስቀመጡት። ምግቡም የፈረስ ሥጋ በሚቀቀልበት በአንድ ማሰሮ ውስጥ ሲቀቀልና ሲፈላ ሳለ አንድ ውሻ መጣና ይህን ሥጋ ለመውሰድ አንገቱን በማሰሮ ውስጥ አስገባው። የማሰሮውም አንገት በጣም ጠባብ ስለሆነ ራሱን ለማውጣት አልቻለም ነበርና ሥጋውን እንዳለ ከነማሰሮ ይዞት በረረ። ይሄውም ታስሮ የነበረው ንጉሥ ይህንን ባየ ጊዜ በጣም ገርሞ ተደነቀ፣ ከልቡም ሳቀ። እርሱን ከሚጠብቁት ዘበኞች ውስጥ አንደኛው ዘበኛ ምን ያስቃል? ምን የሚያስደንቅ ነገር አለ? በእንደዚህ ያለ አደጋ ውስጥ ያለ ሰው ሊስቅ ይገባልን? ብሎ ጠየቀው። ለንጉሡም አሁን የምስቀው ዛሬ ጠዋት
አንድ ውሻ መጥቶ 300 ግመሎች እንኳን ቢመጡ የማያንሱትን የቤት ዕቃዬን መብሉን ከነማሰሩ ይዞት በረረ ብሎ ከእልፍኝ አሽከሮች አንደኛው አለቃ ስለነገረኝ ነው የሚል መልስ ሰጠው። ለዘበኛው ጥያቄ ንጉሡ የመለሰው ምንድን ይሆን? ሕልምና ማድረግ። አንድ የማይረባ ስንፍ ልጅ ወጥቼ ልጫወትን ብሎ እናቱን ጠየቃት። እናቱ ትምህርትን አጥንተሃልን ብላ መልሳ ብትጠይቀው እንኳን እናቴ ሆይ ተኝቼ ነበርና ትምህርቴ እንደጨረስኩ አለሙት እንጂ አላጠናሁትም ብሎ ነገራት። እርሷም እንግዲያስ ጨዋታን በሕልም ጨርስና ወደ ትምህርት ተመለስ ብላ መለሰችለት ይባላል። ሕልም የማይጠቅም ተስፋ ነው። እንዲሁም ሐሳቡ ያልተፈጸመለት ሰው የሕልም እንጀራ ሆነብኝ ይላል። ሕልምን አምኖ የሚሠራ ምን ማግኘት ይችላል? ድመትና ግልገሎቿ። ድመቲቱን ከግልገሎቿ ጋር ታያታለህን? ለእሷ 4 እግሮችና ለስላሶች መዳፎች አሏት። ወዲህና ወዲያም ስትመላለስ አትሰማም። ንጹሕ መሆንን ትወዳለች። በምንጣፍ ላይ ትቀመጣለች። በምላሷ መዳፏን ትልሳለች፣ በእርሱም ፊቷን ታወዛለች። የድመቲቱን መዳፍ አስተውል፣ ለስላሳ ነው፣ ግን በዚያው በመዳፏ ውስጥ ስለታሞች ጥፍሮች ተደብቀው አሉ። ድመቲቱ ልትጎዳ ብታስብ በጥፍሮቿ ትሟጭራለች። አይጦችንና ወፎችንም መያዝ ትወዳለች። አንተ ግን ወፎችን ማርባት ብትወድ ድመቲቱ ወደ ወፎቹ እንዳትቀርብ ተጠንቅቀህ ኑር። ድመቲቱ ወፎቹን ብትይዝ እንድትጎዳቸው አስብ፣ ገድላም ትበላቸዋለች። የድመት ግልገሎች እየቦረቁና እየዘለሉ ይጫወታሉ። ከኳሱ በኋላም እየሮጡና እየተሽቀዳደሙ በደስታ ይፈነጥዛሉ። ድመቲቱን አይተህ ምን ሞት ትመኛለህ? ምድር። እኔ በቤት እኖራለሁ። ቤቴም በአንድ መንገድ ዳር ነው። መንገዱም የአንድ መንደር ክፍል ነው። በመንገዱ አጠገብ መስክ አለ። በመስኩም ትይዩ ብዙ መንደሮች አሉ። ከዚህ በኋላ በአንድ ስፍራ ጫካና ኮረብቶች ይገኛሉ። በሌላውም ስፍራ ሐይቆችና ወንዞች አሉ። ራቅ ብንልም ወደ ባህር ጠረፍ እንደርሳለን። መንደሩና ሜዳው፣ ጫካውና ኮረብታው፣ ሐይቁና ወንዙ፣ ባህሩም እነዚህ ሁሉ መሬት ናቸው። ምድር እንደ አንድ ትልቅ ኳስ ክቡና እጅግ ታላቅ ናት። ሰው ምድርን ለመዞር ቢፈልግ ረጅም ጊዜ ይወስድበታል። አንዳንዱ ሀገር እጅግ ሙቀታም ነው፣ ሌላውም እጅግ ብርዳም ነው። አንደኛው እጅግ ድርቅ ይገኝበታል፣ ሁለተኛውም እጅግ ዝናብ ይበዛበታል። እግዚአብሔር ዓለምን ፈጠረ፣ ደግሞ ዝናብን ያዘንባል፣ ፀሐይንም ያወጣል። እግዚአብሔር ለዓለምና በእርሷ ለሚኖሩ ሁሉ ይጠነቀቅላቸዋል። እርሱ ለመልካሞችና ለክፉዎች ፀሐይን ያወጣል፣ በጻድቃን በኃጥአንም ላይ ዝናቡን ያዘንባል። ምድር መላዋ ለእግዚአብሔር ናት። በዚህች በአጭር ትምህርት ስንት ስነ ፍጥረት እንዳለ ታውቃለህ?